ሰላም ዩናይትዳውያን ከሽንፈት መልስ እንዴት አላችሁ? በርካቶቻችሁ ሀሳብ እየሰጣችሁ ነበረ። በዝውውር ጉዳይ ላይ ትልቅ ፍንጭ ሰጥቶናል። መሸነፋችን እንደውም ጥሩ ነው፣ ክፍተቱን አጋልጦታል። የማንቸስተር ዩናይትድ አመራሮች በዝውውር ላይ ትልቅ ስራ መስራት እንዳለባቸው አመላካች ነው ያሉ በርካቶች አሉ። ለማንኛውም ካሪክ ምን ይላል? በቅድመ ውድድር ዘመን ላይ ያለው አስተያየትስ ምንድን ነው? ማይክል ካሪክ የፕሪሚየር ሊግ ውድድር ከመጀመሩ በፊት በነበረው የመጨረሻ ጨዋታ በኤስ ሚላን 4-2 ሽንፈት ቢገጥመውም የማንቸስተር ዩናይትድ ስብስብ ከቅድመ ውድድር ዘመኑ በርካታ ወይም በጎ ቀና ነገሮችን መውሰድ እንደሚችል ተናግሯል። ቀይ ሰይጣናቶቹ ትላንትና ምሽት በፖላንድ ታርቺንስኪ አሬና በተካሄደው ከፍተኛ ግብ የተቆጠረበት ጨዋታ ሳሙኤል ቹክዌዝ ያስቆጠራትን አቻ አድራጊ ግብ ጨምሮ በሃሪ ማጉዌር እና በፓትሪክ እንደዚሁ ደግሞ ዶርጉ ማለት ነው ግቦች አማካኝነት ኤሲ ሚላንን 2 ጊዜ መሪ መሆን ችለው ነበር። ነገር ግን ከዩናይትድ ተሽለው የተገኙት ኤሲ ሚላኖች በጥሩ በአሳማኝ በሆነ ውጤት አሸንፈው መውጣት ችሏል። ታዲያ ይሄ ነገር ምን ያስመለክተናል የሚሉት ጉዳዮች አጠያቂ ናቸው። ታዲያ በዚህ ክረምት ማንቸስተር ዩናይትድ ባደረጋቸው 6 የቅድመ ውድድር ዘመን ጨዋታዎች ሁለተኛ ሽንፈቱን እንዲቀምስ አድርጎታል። የካሪክ ቡድን ከመክፈቻ ጨዋታው ሳም ጋር በነበረው ጨዋታ በጠባብ ውጤት የተረታ ቢሆንም ከዛ በኋላ ሮዘንበርግ ከዛ አትሌቲኮ ማድሪድን ማሸነፍ ችሎ ነበረ። ከዩኤፋ ቻምፒየንስ ሊግ አሸናፊዎቹ ፓሪስ ሴን ጀርሜን ጋርም እንደዚሁ አቻ መውጣት ችሏል። እንዲሁም በ90 ደቂቃ 1-1 ከተለያዩ በኋላ የፕሪሚየር ሊግ ተፎካካሪያቸውን ሊድስ ዩናይትድን በፍጹም ቅጣት ምት አሸንፏል። በዚህ ጉዞ ውስጥ በፊንላንድ፣ ኖርዌይ፣ ስዊድን፣ አየርላንድ ሪፐብሊክ እና ፖላንድ ስሜታዊ በሆኑ ደጋፊዎቻችን ፊት ጨዋታዎችን ባደረግንበት መርሃ ግብር ከዓለም ዋንጫ እረፍታቸው የተመለሱ ተጫዋቾች ቡድኑን ተቀላቅለዋል። አሁን ሙሉ ትኩረቱ የሚቀጥለው ሳምንት ቅዳሜ ከሃል ሲቲ ጋር ለሚደረገው የፕሪሚየር ሊግ መክፈቻ ጨዋታ ላይ ሲሆን ካሪክ የዩናይትድ ውጤታማ የቅድመ ውድድር ዘመንን አሳልፎ ወደዚህ ጨዋታ እንደሚገባ ገልጸዋል። ካሪክ ለሚቀጥለው ሳምንት ዝግጁ ነን ብለዋል። ከሚላን ጋር ያደረግነው ጨዋታ ከተጠናቀቀ በኋላ አሰልጣኝ ካሪክ ለማንቸስተር ዩናይትድ ቴሌቪዥን ማርክ ሱሊቫን ሲናገር በአጠቃላይ በጣም ጥሩ ነበርን ብዬ አስባለሁ ብሏል። ከዚህ ውድድር ብዙ አወንታዊ ነገሮችን መውሰድ ይቻላል ብዬ አስባለሁ። ከአፈጻጸሞቹ አብዛኞቹ ቡድኑን ያደገና እየጠነከረ መጥቷል። ስለዚህ በአጠቃላይ ከትላንትናው ጨዋታ ውጭ አወንታዊ ነገር ነበር ብዬ አስባለሁ ነው ያለው። በትላንትናው ጨዋታ ማዘኑን ገልጿል። ጥሩ አልተጫወትንም፣ ለዚያ ምክንያቶች አሉ፣ ከዚህ መማር አለብን፣ ማሻሻል አለብን። አንዳንዶቹ ልጆች የመጀመሪያ ደቂቃዎቻቸውን የተጫወቱ ሲሆን የተለያዩ ምክንያቶችም አሉ ብሏል። ምንም ምክንያት አንፈጥርም፣ በትላንትናው ጨዋታ በጥሩ ሁኔታ አልተጫወትንም ነው ያለው። ነገር ግን በአጠቃላይ ለሚቀጥለው ሳምንት ዝግጁ ነን። አብዛኞቹ ልጆች በጨዋታ ደቂቃዎች የተሻሉ ይሆናሉ ብዬ አስባለሁ። እናም እንደተናገርኩት በልምምድ ሜዳ ላይ ብዙ ስራዎችን ሰርተናል። በጨዋታዎቹ ላይ ያሳየነው አፈጻጸም በጣም ጥሩ ነበር። ስለዚህ በሚቀጥለው ሳምንት ስንገባ አሁንም በጥሩ መንፈስ ላይ እንገኛለን ያለው ኮቢ ማይኑ፣ ሊሳንድሮ ማርቲኔዝ እና ማርከስ ራሽፎርድ በፖላንድ በሁለተኛ አጋማሽ በተቀያሪነት በመግባት የመጀመሪያ የቅድመ ውድድር ዘመን ደቂቃዎቻቸውን ማግኘታቸው የሚያስደስት ነበር ብሏል። ይህ በእንዲህ እንዳለ ግን አህጉራዊ ውድድሩ ከመጀመሩ በፊት ቡድኑ ዝግጅቱን በሚያጠናቅቅበት ወቅት ካፕቴኑ ብሩኖ ፈርናንዴስ፣ ሴኒ ላመንስ፣ ማጓየር፣ ሉክሾ እና ዩሪ ቴሊማንስ ከሚላን ጋር ሙሉ 90 ደቂቃ ተጫውተዋል። ለቦታዎች የሚደረገው ውድድር ከፍተኛ ሲሆን ካሪክ ከሃል ሲቲ ጋር ለሚደረገው የከፍተኛ ሊግ መክፈቻ አሰላለፉን ከማጠናቀቁ በፊት በካሪንግተን የልምምድ ማዕከላችን ተጨማሪ የአንድ ሳምንት ትሬኒንግ ይኖራል። ታዲያ አሰልጣኙ በኤምኬኤም ስታዲየም ለሚደረገው ጨዋታ ሲናገር ጥሩ ስብስብ አለን፣ ስለዚህ የሚወሰኑ ውሳኔዎች አሉ ብሏል። ተጨማሪ ስራዎችን ለመስራት በዚህ ሳምንት ጥሩ የልምምድ ሳምንት አለን፣ ስለዚህ ለሚቀጥለው ሳምንት ዝግጁ እንሆናለን። የውድድር ዘመኑ የመጀመሪያ ሊግ ጨዋታ ሲሆን ሙሉ በሙሉ የተለየ ስሜት ይኖራል ብዬ አስባለሁ፣ እኛም እዚያ እንገኛለን ብለዋል። በቃለ መጠይቁ ማጠቃለያ ላይ ካሪክ አክሎ እንዳለው ልጆቹ ዛሬ ማለት ነው የእረፍት ቀን ይኖራቸዋል ብሏል። ለቀሪው ሳምንት በልምምድ ላይ ይሆናሉ። 5 ቀናት በተለያዩ መንገዶች የሚደረግ ልምምድ ይኖራል። አንዳንዴ ትንሽ ጠንከር ያለ፣ አንዳንዴ ደግሞ የማጋገሚያ ሪከቨሪ ልምምድ ይሆናል ብሏል። ነገር ግን ያው ሳምንቱን ሙሉ እንሰራበታለን፣ በእሱም የተሻለን እንሆናለን፣ እንደገና በጉጉት እንጠብቀዋለን ብዬ አስባለሁ። ሙሉ ቡድኑ ወደ ኦልትራፎርድ ወደ ካሪንግተን ተመልሶ ለውድድር መጀመርን በጉጉት ይጠብቃል ብሏል አሰልጣኝ ማይክል ካሪክ ማለት ነው። ይሄ
ጥሩ የሜንታሊቲ እንዳላቸው የሚያሳይ ነው። ሌላኛውን ጉዳይ በትላንትናው ጨዋታ ላይ አሁንም እዛው ሳንወጣ ማንቸስተር ዩናይትድ ከኤሲ ሚላን ጨዋታ በፊት ስለ ሩበን አሞሪም ሙሉ መረጃ ነበረው። አሞሪምም ቢሆን በኦልትራፎርድ ስላለው ስኳድ ወይም ስብስብ ሁሉንም ነገር ያውቅ ነበር እና በሁለተኛው አጋማሽ በተደረገው ፈጣን ማጥቃት ኤሲ ሚላን ማንቸስተር ዩናይትድን 4-2 በማሸነፍ ታሪኩን ገልብጦታል። ለማይክል ካሪክ ይሄ ምንድን ነው የሚመለሱ በርካታ ታክቲካዊ ጥያቄዎች አሉ። እሱም እንደሚያደርገው እርግጠኛ ነው። ነገር ግን እሱ እንኳን የተጫዋቾቹን ግልጽ ውስንነት መሸፈን አይችልም። ከነዚህ ውስንነቶች አንዱ በአሞሪም በጭካኔ ተነጥሮ ወይም ደግሞ ተጠቅቶ ቆየ ስንላቸው የነበሩት እነ ኮቢ ማይኖ ናቸው። ለምሳሌ ሩበን አሞሪምን ብንመለከት ባለፈው ከኮቢ ማይኖ ጋራ በተያያዘ አንዳንድ የሚነሱ ጉዳዮች ነበሩ። ዞሮ ዞሮ ግን በትላንትናው ዕለት ለምሳሌ ሉክ ሾው ባለፈው ውድድር ዘመን ሁሉንም 38 ጨዋታዎች ተጫውቷል። ነገር ግን የፊዚካል ብቃት መሻሻል የመጣው አሞሪም የሾን ሚና ከአካላዊ ድካም አንጻር ቀለል ስላደረገለት ነበር። ሩበን ሾን ከመስመር ተከላካይነት ወደ ማዕከላዊ ተከላካይነት በመቀየር የመስመር ተከላካይ ወደፊት በሚሄድበት ጊዜ የግራውን መስመር እንዲጠብቅ ብቻ ኃላፊነት ሰጥቶት ነበር እና ሾው አሁን ወደ ላይና ወደ ታች ሜዳውን በሙሉ የመሮጥ ግዴታ አልነበረበትም። ተጫዋቹ አሁንም በመስመር ተከላካይነት መጫወትን እንደሚመርጥ ቢናገርም አሞሪም ግን በአጠቃላይ ባለው ሂደት ግልጽ ነበር። ባለፈው ውድድር ዘመን በሾው ብቃት ላይ በይፋ እንደተናገረው ሾው በሱ ታክቲክ ውስጥ የሚያስፈልገን የመስመር ተከላካይ ዊንግ ባክ አካላዊ ጥንካሬ ማሟላት ይችላል ብሎ አያምንም ነበር። ከሾው የተሻለውን ለማግኘት የፊዚካል ድካሙን መቀነስ ነበረበት። ስለዚህ ወደ መስመር ተከላካይነት የመመለሱ ነገር አብቅቶለት ነበር። ካሪክ መጥቶ ወደ 4 ተከላካይ አሰላለፍ እስኪመልሰው ድረስ ሾው በማዕከላዊ ተከላካይነት መጫወቱን ቀጥሎ ነበረ። ከሚላን ጋር በተደረገው ጨዋታ አሞሪም በተቃራኒ በኩል በመኖሩ ሾውን ለማጥቃት አጋጣሚው በጉጉት ይጠብቅ እንደነበረ አይቀሬ ነውና አሞሪም ሾውን በጭካኔ ነጥሎ አጥቅቶታል። የሾው አካላዊ ብቃት ማነስ ከሚላን ጋር በነበረው ጨዋታ በግልጽ ታይቷል። ቹክዌዜ በበላይነት እየበለጠውና እያለፈው ይጫወት ነበር። ይህ የግራ መስመር ተከላካይ በከፍተኛ ሁኔታ ትንፋሽ አጥሮት ሲተነፍስም ተስተውሏል። የሚላኑ መስመር ተከላካይ በፍጥነት በቀላሉ ሲበልጣውና ሰፊ ክፍተት ሲያገኝ ግራ ተጋብቶ ይታይ ነበርና ማጥቃት በሚያገዝበት ጊዜ የተከላካይ ክፍሉ ተጋላጭ ሆኖ ይቀር ነበር። ቦታውን ጠብቆ በሚቆይበት ጊዜ ደግሞ ማጥቃቱን ማገዝ አልቻለም። በመሆኑም በሁለቱም የሜዳ ክፍሎች በቂ አስተዋጽኦ ማድረግ አልቻለም። ለዛም ነው በሬቲንግ ዝቅተኛ የተሰጠው። ጉዳቶች በሾው ላይ ብዙ ተጽዕኖ አድርሰዋል። አሁንም ቢሆን የቴክኒክ ብቃቱ እንዳለ ቢሆንም አሁን ግን የቡድናቸው ሞተር ለሆኑት ዘመናዊ መስመር ተከላካዮች ምሳሌ መሆን አይችልም። አሞሪም ይህ እንደሚሆን ያውቅ ነበር። ካሪክ አዲስ የግራ መስመር ተከላካይ የሚፈልገውም ለዚህ ነው። ቡድኖች ይህንን ጨዋታ አይተው የሾውን መስመር በፈጣንና አካላዊ ጥንካሬ ባላቸው የመስመር ተጫዋቾች ለማጥቃት ይሞክራሉ። ምንም አይነት የታክቲክ መዋቅር ብቃት ማነስን ሊሸፍን አይችልም። ስለዚህ በቀጣይ ጨዋታ ሾውን መተካት ያለበት ይመስለኛል በሌላ ጠንካራ ተጫዋች። ማይክል ካሪክ ለ2026-27 የማንቸስተር ዩናይትድ የመጀመሪያ ጨዋታ 9ኙን አሰላለፎች ለምሳሌ አውቋል። ዩናይትድ የመጨረሻ የቅድመ ውድድር ዘመን ጨዋታውን ትላንትና አጠናቋል። በክረምቱ የመጨረሻ የቅድመ ውድድር ዘመንም ከኤሲ ሚላን ጋር ተሸንፎ በዚሁ ተደምድሟል ማለት ነው። በብሮክላው ከሚላን ጋር ተጫውቶ ቋጭቶታል በዚሁ ሂደት ማለት ነው። ታዲያ ለፕሪሚየር ሊጉ መክፈቻ ጨዋታ ከሚሰለፉት መሃል ዩሮ አንዱ ይሆናል ተብሎ ይታሰብ ነበር። ነገር ግን ሄቨን የተሻለ እድል ያለው ይመስላል። ከአርጀንቲና ጋር ለዓለም ዋንጫ ፍጻሜ ጨዋታ በመድረሱ ምክንያት ዘግይቶ ወደ ቅድመ ውድድር ዘመኑ የተቀላቀለው ሊሳንድሮ ማርቲኔዝ ከሚላን ጋር በነበረው ጨዋታ በ60ኛው ደቂቃ ላይ የገባ ሲሆን በሂደት ወደ ቡድኑ የሚመለስ ይሆናል። ማርቲኔዝ ከሃል ሲቲ ጋር በሚደረገው ጨዋታ ለምን እንደማይጀምር ሚላን 4ኛውን ጎል ሲያስቆጥር ግልጽ አድርጓል። ከቦታው ውጭ ሆኖ በፍጥነት መንቀሳቀስ አቅቶት የነበረ ሲሆን በደንብ ደግሞ በሌሎች ወይም ደግሞ በተቃራኒዎች ሲበለጥ ነበረ። በቂ ረፍት ያስፈልገዋል። ጨዋታ እንደራቀው የሚያሳይ መሆኑ የሚጠበቅ ነው። የሉክ ሾውን ጉዳይ የምናውቀው ጉዳይ ነው። ኑሳየር ማዝራዊ እና ዲያጎ ዳሎ በተመሳሳይ ጊዜ ወደ ቅድመ ውድድሩ ዘመን ተመልሰዋል። በፊዚካል ብቃት በኩልም በመካከላቸው ብዙ ልዩነት የለም። ነገር ግን ካሪክ ዳሎትን ከሚላን ጋር ባለው ጨዋታ ማሰለፉ በሚቀጥለው ሳምንት ከሃል ጋር በሚደረገው ጨዋታ እንደሚያሰልፈው ማሳያ ሊሆን ይችላል። ሌላው ያልተወሰነ የሚመስለው ቦታ ከብሩኖ ፈርናንዴዝ እና ከአንድሬ ሳንቶስ ጎን የሚሰለፈው ሶስተኛው የመሃል ሜዳ ቦታ ነው። ሜሰን ማውንት ለዚያ ቦታ ቅድሚያ ተሰጥቶት የነበረ ቢሆንም ትንሽ ህመም ገጥሞታል። ከሊድስ እና ከሚላን ጋር በነበሩት ጨዋታዎች ውጪ ስለሆነ እድሉ ወደ ዩሪ ቴሊማንስ ተያይዟል። ሊሄድ ይችላል የሚል ከፈርናንዴዝ ጋር በፍጥነት ጥምረት ፈጥሯል።
በመጀመሪያው አጋማሽ የተከላካይ መስመርን ሰብሮ የሚገባ ኳስ ቢሰጥም ከጨዋታ ውጪ በመባሉ ግልጽ አሲስት እንግዲህ ተከልክሏል። ማውንት ከጉዳቱ አገግሞ ከወጣ በኋላ ዝግጁ ከሆነ ከሃል ጋር ለሚደረገው ጨዋታ ተጠባባቂ ወንበር ላይ ቢቀመጥ ጥሩ ውሳኔ ሊሆን ይችላል። ነገር ግን ምናልባት ቴሊማንስ አሁን የተሻለ እድል አለው። አማድና ዶርጉ ከሚላን ጋር በነበረው ጨዋታ በቀኝና በግራ ክንፍ ላይ የተጫወቱ ሲሆን በሚቀጥለው ሳምንትም በእነዚያ ቦታዎች ላይ በመጫወታቸው የማይቀር ጉዳይ ይመስላል። ማቴዎስ ኩኛ ጨዋታውን በመሀል አጥቂነት የጀመረ ቢሆንም በክረምቱ በሙሉ በዚያ ቦታ ላይ ድንቅ ከነበረው ብሪያን ምቤሞ በተለየ መልኩ ሙሉ የጨዋታ ብቃት ላይ አይደለም ያለው። ብሪያን ከሚላን ጋር በነበረው ጨዋታ በቀላሉ ረፍት ተሰጥቶት ነበረ። ኩኛ አሁንም የጨዋታ ብቃቱን እያሻሻለ ያለ በመሆኑና ቤንጃሚን ሺሽኮ በጉዳት ምክንያት በቅድመ ውድድር ዘመኑ አንድም ደቂቃ ስላልተጫወተ ምቤሞ ከሃል ጋር በሚደረገው ጨዋታ በአጥቂነት መጀመሩ የተረጋገጠ ይመስላል ማለት ነው። ባነሳሁት ጉዳይ ምንም የምትጨምሩት አለ? መልካም ጊዜ